ባንተ ልክ ወራዳና ስርዓት የሌለው ሰው እኔ በህይወቴ አይቻላክ። በቅርቡ ከወንድማችን ከስቲቭ ጋር በተገናኘ ያው አያቱ እንዳረፉ ብዙዎቻችሁ ታውቃላችሁና እና ከስቲቭ አያት ሞት ጋር በተገናኘ እጅግ በጣም አንድ የሚያሳዝን ቪዲዮ ስላየው ነው ይሄን ቪዲዮ የሰራሁት። ለማንኛውም ቪዲዮን አይተን እንመለስ። የድሮ ባለቤቴ የድሮ ባለቤቴ አሁን እንግዲህ ቤተሰብ ያው ኮፒ ሊንክ አድርጋችሁ ለስቲፎ አድርሱለት እያለ ነው። የድሮ ባለቤቴ ናት እያለ ነው። ምንም ስርዓት ባይኖረው ምንም ባለጌ ቢሆን ኢትዮጵያዊ በእንደዚህ አይነት ነገር ላይ አይሰግጥም ጋይስ። እና ይቅርታ አድርጉልኝና ለእንደነዚህ አይነት ቪዲዮዎች የመጀመሪያው ተጠያቂ እንደነዚህ አይነት ቪዲዮዎችን የሚሰሩ ግለሰቦች አይደሉም። ኢትዮጵያ ውስጥ ቲክቶክን የሚጠቀም ህብረተሰብ ነው ተጠያቂ። እንዴት ወይንም በምን ምክንያት ካላችሁኝ፣ ለምሳሌ ይሄ ልጅ ይሄ የሰራው ቪዲዮ እጅግ ሲበዛ ልክ እንዳልሆነ በጣም የሚያሳፍር ቪዲዮ እንደሆነ ጠንቅቆ ያውቀዋል። ይልቅ ኢትዮጵያ ውስጥ በቲክቶክ ለመፈመስም ሆነ ብዙ ላይክ ለማግኘት ትልቁ መስፈርት ኔጌቲቭ ነገር መስራት ነው ብሎ ስለሚያምን ነው። ለዚህ ደግሞ ትልቁ ተጠያቂ ኢትዮጵያ ውስጥ ቲክቶክ የምንጠቀም ህብረተሰቦች ነን ተጠያቂዎቹ። ምን አይነት ቪዲዮ ነው ላይክ የምናደርገው? ምን አይነት ሰዎችን ነው ኢትዮጵያ ውስጥ እያፈመስናቸው ያለው? በሰው ሀዘን ላይ እንደዚህ ለላይክና ለፎሎ ተብሎ አይሰገጥም ጋይስ፣ በፍጹም ማለት ነው። እና ይሄንን ቪዲዮ የሰራሁት ከሱ ይልቅ ልክ እንደሱ አይነቶችን ላይክ እና ፎሎ የምታደርጉ ግለሰቦች ቆም ብላችሁ እንድታስቡ ፈልጌ ነው። ቪዲዮውን አድርሱልኝ። አመሰግናለሁ።